እኔ አንድ ያለኝ ጠባይ አለ። ይሄንን ነገም ተነጎደም ፑሽ ማደርገው ነው። ከስነ ስርዓትና ከህግ ውጪ ማንም ሰው ይሄን ድርጅት እንዲጠመዝዘው አልፈቅድም። ኤርትራ ውስጥ ብዙ ሞክረውታል። አይሰድ ነው እርሶን እንደ ጠምዛዥ ውሳኔ ሰጪነትን ብቻ እንደሚያራምዱ እንደውም ለሰላማዊ ትግል ተገዢ እንዳልሆኑና የትጥቅ ትግል መንፈስ እንዳልተላቀቁት ይገልጾታል። ይሄ ከባድ ወንጀል ነው። በአሃዱ ሬዲዮ ብቻ ተገልጾ የሚታለፍ አይደለም። ስነ ስርዓትና ህግ ቢኖር እኔም እጠይቀዋለሁ። ዲማ ነው አይደል? አይ ስም አንጥቀስ አይደለም። ተጠቅሳለሁ፣ ሰምቻለሁ። ወይም ደግሞ እሱ እዚህ ነበር አልነበረም ማቅረብ የነበረበት ፍርድ ቤት መውሰድ ነበረበት። ይሄን ሄዶ ሪፖርት ማድረግ ነበረበት ከነ ማስረጃው ለመንግስት። መንግስት ነው ለኔን የሚጠይቀኝ። ዋነኛው ችግር ግን መንግስት ራሱ በዚህ ፕሮፓጋንዳ ተጠምዶ በጣም ትልቅ ስልጣን ያላቸው ሰዎች እንደዚህ አይነት ነገር በፕሮፓጋንዳ ሌቭልና በቲቪና በሬዲዮ ብቻ ተገልጾ ይታለፋል። መደረግ አለበት ወይ? አልነበረበትም። ፍርድ ቤት ነው መሄድ ያለበት ይሄ ነገር እኔን ለመጠየቅ ማስረጃ ካላቸው። እኔም መሄድ ነበረብኝ። እንደዚህ ስሉ ፍርድ ቤት ሄጄ በስም ማጥፋት መጠየቅ ነበረብኝ። አልጠየቅኩም። ምክንያቱም እዚህ ሀገር ጀስቲስ ሲስተም ምንም አይሰራም። ለዚህ ነው የተውኩት እኔ። እነሱ ግን ስልጣኑ በእጃቸው አለ። ፍርድ ቤት ማስረጃ ካላቸው ለምን አያቀርቡም? ስም ማጥፋት እኔን ለማስመታት ያው የኢትዮጵያ ፖለቲካ የታወቀ ነው። በፕሮፓጋንዳ ነው ሰው ነፍስ የሚወጣው ከእስር ቤት የሚገባው ወይም ደግሞ የሚረሸነው። እችን ነው የሞከረው ይህን አባባል የዲማ ኢትስ አንፎርቹኔት የድሮ የድርጅቱ መስራች ተብሎ ከሱ አፍ መውጣቱ እኔም ይህንን መናገር አልነበረብኝም። ይከብዳል፣ ግን ስለጠየቅሽኝ በሚዲያም ስለተላለፈ ማስረዳት ነበረብኝ። ለዚህ ነው እንጂ ይከብደኛል። እንደዚህ አይነት ተራ ፕሮፓጋንዳ እንዲሁ ራሴን ለመከላከል ይህን ለማለት። እውነታው ግን ይሄ ነው። ኦነግ በእርግጥ ውስጡ ዲሞክራሲያዊ ነው? የኦሮሞ ነጻነት ግንባር በጣም አስቸጋሪ በሆነ ሁኔታ ውስጥ እስካሁን 5 እና 2 7 ጉባኤዎችን አድርጓል። በጣም አስቸጋሪ ሌሎች ኮንፈረንሶች የተደረጉ አሉ። እነዚህ 7 ጉባኤዎች የድርጅቱ አመራሮች በዲሞክራሲያዊ መንገድ በጉባኤ የሚመረጡበት፣ እነሱ ደግሞ የድርጅቱ ሊቀመንበርና ምክትል ሊቀመንበር ስራ አስፈጻሚዎችን የሚመርጡበት፣ እንደገና ጉባኤውን ለማድረግም ከታች ያለው መዋቅር የራሱን ተወካይ መርጦ የሚልክበት፣ ግሎባል እዚህ ድርጅቱ ባለው መዋቅር በዩሮፕ፣ በአሜሪካ፣ በአውስትራሊያ እና አፍሪካ ሁሉ የተገኙበት። አሁን ዋነኛው 14ኛው ጉባኤ አስመራ ውስጥ ኤርትራ ውስጥ ነው የተደረገው። እንደገና ሌላ ጉባኤ እዚህ ከመጣን አድርገናል። እዚህ ከመጣን ያደረግነው ጉባኤ ራሱ በውክልና መጥተው ያደረጉት ነው። በጣም አስቸኳይና በጣም ለሴኩሪቲ በጣም አስቸጋሪ በሆነ ጊዜ ውስጥ በዚህ አይነት ሁኔታ ነው የመረጠው እንትኑን አመራሩን። የውስጥ ዲሞክራሲ ከዚህ የበለጠ ምን ማለት ነው? በጣም አስቸጋሪ በሆነ ሁኔታ that's our history። አገሪቱ ሁሉ ጊዜ በጦርነት የመኖር ያ ችግር ነው እንጂ የሆነ ችግር አይደለም። this is not a problem። ያንን ነው ማየት ያለበት። ትንሽ ሰፋ አድርጎ ማየት የሚችል ሰው የሆነ ችግር አለ። እኛ እንኖራለን። ትግል ነው። የዲሞክራሲ እስኪረጋገጥና የህዝቡ መብት እስኪረጋገጥ ድረስ ፓርላማ መግባት የለብንም። ይሄ ዲሞክራሲና የመብት ጥያቄ ለሁሉም እስኪረጋገጥ ድረስ ባለን እንትን እንታገላለን። ፓርላማ መኖር የለብንም። ምን እንሰራለን? ፓርላማ እዛ ሄደን ለማጨብጨብ አንሄድም። አሁንም ደግሞ አታግደን እየሆነ ጥቃት የሚደርስብን ማጨብጨቡን አንቀበልም። 50 ዓመት ታግለን ስላልን ነው እንጂ ሌሎችን ለምን አይነኳቸው? እኛና ኦኤፍሲን ብቻ ለምንድን ነው አታክ የሚያደርጉት? ይህንን ኦኤፍሲ ላለፉት 27 ዓመት አልተቀበለም። ለዚህ ነው ሁልጊዜ አንዴ ይገባል፣ አንዴ ይወጣል፣ አንዴ ይገባል፣ አንዴ ይወጣል። አንዳንድ ጊዜ ምርጫ ውስጥ ይሳተፋል፣ አንዴ አይሳተፍም። ያው እንደዛ ነው የሚሆነው። የኛ ብቻ አይደለም፣ ብዙ
ሰላማዊና በጣም ኢኖሰንት የሆኑ የኢትዮጵያ ድርጅቶች ነው ይህ ችግር ገጥሟቸዋል። የኛ ብቻ ልዩ ሊሆን አይችልም። እኛ ምናልባት ከዚህ በፊት ካለው ልዩ ነው ብለን አይተን ነው የመጣ ነው። ከመምጣታችን በፊት ግን ጥርጣሬ ስላለን ካለንም ልምድ ይሄ መንግስት የያዘ አካል ቃሉን እንደማይጠብቅ ስለምናውቅ በሶስተኛ አካል ባለበት ነው እንጂ ስምምነት አናደርግም ብለን ብዙ ጊዜ ደጋግመን ጠየቅን። አልተመቸልንም። ባለፈው ጊዜ ለአዱ እንትን ገልጫለሁ፣ ሌሎችንም ገልጫለሁ። ስንገባ በጣም ብዙ ሰው ወጥቶ ተቀበለን። ይሄ ለኛ ችግር ነው የሆነው። መንግስት ከዛ ቀን ጀምሮ ስልጣን የያዙ አካሎች ሙሉ ሳያድሩ ነው በእኛ ላይ ሆስታይል ወይም ደግሞ ጥቃት የጀመሩት። የገባነውን ስምምነት በሙሉ ዞር ብለው አላዩትም። ከዛ በኋላ በውስጣቸው ስብሰባ አድርገው የኦሮሞ ነጻነት ግንባር ወይ ችሎታው ሬዲዩስድ መሆን ወይም ደግሞ መቀነስ አለበት፣ ከተቻለ ደግሞ ዲፊውዝድ መሆን አለበት ብለው በፓርቲ ደረጃ ነው የወሰኑት። ያለን መረጃ ነው፣ ተጨባጭ መረጃ። ዋነኛው ችግራችንም ይሄ ነው። አስፈሪ ትሬት ዋነኛው ለፖለቲካቸው ለፕሮፓጋንዳቸው እንደገና ኢንቲሚዴት ሊያደርጉ ለማስፈራራት እንደው ዝም ብሎ የማዋጣ መንገድ እኛ ለስንት ዓመት ስንት ህይወታችን ሰጥተን የታገን እንደዚህ አይነት የፕሮፓጋንዳ ማስፈራራት ካሁን በኋላ ለየትኛው እድሜ ነው በዚህ የምንስፈራራው? ዝም ብሎ ህዝቡን ለማስደሰትና ራሳቸውን ለማታለል ካልሆነ በማስፈራራት ሊፈታ እንደማይችል ያውቃሉ። በእኛ ላይ እንዲሁም እንታገልለታለን የምትሉት እናንተ የራሳችሁ የኦሮሞ ህዝብ መብት እየተጣሰ እንዲሁም የኦሮሞ ህዝብ ራሱ እየተገደለ ስትሰሙ ምን ይሰማቸዋል? እርስዎ እንደ ግለሰብስ ምንድነው ከዚህ ስሜት ውስጥ ያለውት ነገር? የፖለቲካ ችግሩን ካልተፈቱ እንዲህ አይነት ፍረጃዎችና እንደዚህ አይነት ፕሮፓጋንዳዎች ውስጥ የሶማሌ ሽርጥ ለባስ ሲባሉ ነበር። ከነሱ ጋር ሆኖ እንትን ሲባል ነበር። በደርግ ጊዜ የአረብ ጀለቢያ ለባሽ ቅጥረኞች ሲባሉ ነበር። ኤሪትራያኖች እና ትግራያኖች። የኢትዮጵያ ውስጥ ችግር አልፈታም። አሁን ትጥቅ ትግሉን ያስቀጠለው የፖለቲካ ችግሩን ለመፍታት ፈቃደኛ አለመሆን ነው የስርዓት። ይሄ መንግስት ሲባል ደግሞ መንግስት ብቻ አይደለም ያለው የኢትዮጵያ ፖለቲካ ሰከን ብሎ ይሄንን ችግር እንዴት እንፍታው የሚለውን ዲያሎግ ውይይት ያሉ ፖለቲካ ፓርቲዎች ፕሮፌሽናልስ በዚህ ሁኔታ መፍታት የሚችሉ የኢንተርናሽናል እንትኖች ተጨምሮ ዲያሎግ ካልፈታ የኢትዮጵያ ችግር ቅድም ካልኩሽ የቪሸስ ሰርክል ደርግ መጣ ያው ነው። ኃይለ ሥላሴን ስንቃወም ነበር። እንደገና ደርግ ሄደ፣ ቲፒኤልኤፍ መጣ ያው ነው። ቀጥሏል። የትጥቅ ትግሉም ቀጥሏል። መታሰሩም መገዳደሉም ቀጥሏል። አሁን 2 ዓመት ምናምን የተሻለ ይመጣል ብለን ነበር። የባሰ ነው የመጣው እንጂ የተሻለ አልመጣም። ቁጭ ብሎ ፖለቲካ ከመፍታት ጦርነቶች እዚህ የኦነግ ሸኔ ምናምን በጣም አነስተኛ ሎ ሌቭል የሚሉት የትጥቅ ትግል ነው ወይም ደግሞ የመገዳደል ነው። ከፍተኛው መገዳደል ትግራይ ውስጥ የተደረገው በጣም የሚዘገንን አይነት ጦርነት ነው የተደረገው ትግራይ ውስጥ በቀደም። ይሄ መቼ ነው የሚቆመው? ያ ቪሸስ ሰርክል ውስጥ እንዴት አድርገን ሰብረን እንወጣለን የሚለውን ቁጭ ብሎ ህብረተሰቡም ፖለቲካ ፓርቲዎችም መንግስት ባዎችም ካሰቡበት ነው እንጂ ይሄ አይቆምም። እኛ ብቻ የሚሰማን አይደለም ይሄ ነገር። እኛ ብቻ እንትን የሚሆን አይደለም። አገሪቱ ያላት ችግር ነው። ለምን እንሸሻለን ከዚህ? ዋይ እዛ ብቻ ለምን ፎከስ እናደርጋለን? ያ የራሱ የሆነ ታሪክና እንትን እንዳለው ነግሬሻለሁ። ስለዚህ የኦሮሞ ነጻነት ግንባር ብቻውን ምን ይሰማሃል ምን ይደረጋል ብሎ የኦሮሞ ችግርና የሆነ ችግር አድርጎ ማየቱ ትልቅ ስህተት ውስጥ ነው ያለው። አመለካከታችንም ፖለቲካችንም ሚዲያችንም። ጥቂቶች ኢትዮጵያ ወደ መፍረስ አዝማሚያ እየሄደች ነው በዚህ ሁኔታ ከቀጠለች ይላሉ። ጥቂቶች ደግሞ አይ እንደውም በጣም ተስፋዎቻችን የበለጸጉ ናቸውና
በቀላል አትፈርስም ይላሉ። ኢትዮጵያ በምን አዝማሚያ ላይ ናት ያለችው ብለው ያስባሉ እርስዎ? ኢትዮጵያ ያለችው በአዙሪት ውስጥ ነው። አዙሪቱ ቀጥሏል። ምንም ተስፋ የለም። አሁን ይሄ ዝም ብሎ ምርጫ ለውጥ ነው ያለው ኢትዮጵያ አትፈርስም የሚለው ራስን የማዝናናት እና ሆፕ የማድረግ ጥሩ ነው፣ እሱ ጥሩ ነው። ግን ሪያሊቲው መሬት ላይ ያለው አይደለም። ዋናው እየተገፋ ያለው አገራዊ ውይይት ደግሞ በቅንነት ማን ነው የሚመራው? ማን ነው የሚሳተፈው? አጀንዳዎቹስ እንዴት ነው የሚቀመጡት? ይሄ ቁጭ ብሎ በሰከነ ሁኔታ የሚደረግ ከሆነ ሌሎች ሀገሮች ከዚህ አዙሪት እንዴት ነው የወጡት የሚለውንም መመርመር። ብዙ ሀገሮች ከዚህ አዙሪት የወጡ አሉ፣ በዚህ አዙሪት ውስጥ የቀሩም አሉ። ኢትዮጵያ ዋነኛዋ በዚህ አዙሪት የቀረች መሆኗን የዓለም የታሪክና የፖለቲካ ምሁራንና ጥናት አድራጊዎች የሚስማሙበት ነው። ኢትዮጵያ ከአዙሪት ልትወጣ አልቻለችም። ከዚህ እንዴት ነው የምንወጣው? የራሳችን ሀሳብ አለን። ያ መድረክ ሲከፈት እናቀርባለን። እንደ ማንኛውም የፖለቲካ ድርጅትና እንደንትን ማለት ይሄ አንዱ መድረክ ነውና እንደው የእናንተ ሀሳብ በሚዲያ ብዙ ተነግሯል። እሱ ምንም የሚያመጣው ነገር የለም። ለፍልፈ መሄድ ነው። ብዙ ጊዜ ተናግረናል። እሱ ምርጫ ቦርድም ያቀረባቸው ተከታታይ መድረኮች ላይ አቅርበናል። ግን በጽሁፍም ሰጥተናል ለፕራይም ሚኒስተር ኦፊስ እና ለምርጫ ቦርድ ባለፈው በዛን ጊዜ ምንም ዋጋ የለውም። እሱ ምን አይነት መድረክ ነው የምትጠብቁት ታዲያ? አሁን ይሄን ሁሉ ደረጃ ከሄዳችሁ ሚዲያውም ካልጠቀመ ይሄ ኢኒሺዬቲቭ ወይም ደግሞ መነሳሳት የሚወስድ አካል በጣም ታማኝ አካል ስናገኝ እናቀርበዋለን። እስካሁን አላየንም። እንዲሁ ዝም ብሎ ለራሱ አጀንዳ ብቻ የሀገራዊ ውይይት ብሎ የሚሯራት ብዙ ነው። ተሳትፈንበታል። እኛም ባለፈውም አሁን በቅርብ ቢሾፍቱ ተሳትፈን የሰጠነው ሀሳብ አለ። ማይንድ የሚለው እንትን ያዘጋጀው በት ነቲንግ ኢዝ ሙቪንግ። ባለፈው ዴስቲኒ ውስጥ እኔ ራሴ ብዙ ተሳትፌያለሁ። ያ እዛ ያቀረብነው ሀሳብ አገሪቷን ከዚህ የሚያወጣ ነበር። ወደ 6 ወር ሙሉ ነው የተሳተፍንበት እና ዋነኛውን የደረስንበትን እንትን እዚህ ስካይላይት ውስጥ ሆቴል ውስጥ አቅርበናል ለህዝብ። ተስፋ ነበረን። ያን አልሰራም፣ ግን እንዲሁ በወረቀት ላይ ነው የቀረው። እንኳንና ባህዱ ቲቪ ይቅርና ማለት ነው። ከዚህ የበለጠ በጣም ትልቅ ከትልቅ ችግሮች ውስጥ ዋነኛውን ልንገርሽ። በቻርተር ጊዜ የቲፒኤልኤፍ ከቻርተር እንድንወጣ ያደረገን ጊዜ ድርጅቱ ሙሉ በሙሉ ተበትኗል ማለት ይቻላል። የድርጅቱ አመራሮች በምዕራብ በኩል 2/3 ተሰውተዋል በውጊያ። እንደገና በምስራቅ በኩልም እንደዚህ በጣም ከፍተኛ አመራር ነው ያጣው። ግን የድርጅቱ መዋቅርም ፈርሷል። ብዙ አጣቆ ወደ 20,000 ሰው በደዴሳ እንደገና ወደ 20-30,000 በሁርሶ ታጉሯል። ይህን ሁሉ አልፎ ግን ድርጅቱ ተመልሶ ራሱን ሪኦርጋናይዝ አድርጎ ሰርቫይቭ አድርጎ ለዚህ ደርሷል። ይሄ አሁን ያለው እንትን በጣም አነስተኛ ነው። ይሄ መንግስት ከፈታልን እና ቢሮአችን ከከፈተ የ2 ሳምንት የ3 ሳምንት ስራ ነው። መንግስት ደግሞ ይሄንን ፍቃደኛ ካልሆነና እንቅስቃሴ ካላደረገልን ካልፈቀደልን ይሄ አጠቃላይ የኦሮሞ ችግር፣ የኛም ችግር፣ የኦኤፍሲ ችግር፣ የሁሉም ችግር ነው እንጂ የኛ ብቻ አይሆንም። ለሱ ከኦሮሞ ህዝብ ጋር ሆነን እንዴት አድርገን ነው የምንወጣው? አለን የራሳችን አካሄድ እንወጣዋለን። ደግሞ አሁን ያለው መንግስት ወይም አሁን ያለው ስርዓት አምባገነን ነው ብለው ነው የሚያስቡት? አሁን ያለው ስርዓት ህጋዊ ስርዓት አይደለም። ግን ሰው ምንም ምርጫ ስለሌለው መንግስት ነው ብሎ አብሮ ይሄዳል። እኛም ደግሞ ህጋዊ አይደለም ብለን በጠመንጃ እንዋጋውም፣ በህጋዊ አካል እንታገለዋለን እንጂ በጠመንጃ እንዋጋውም። ግን ይሄ በኃይልና በጠመንጃ የቀጠለ መንግስት ነው እንጂ ህጋዊ መንግስት አይደለም። ህጋዊ አይደለም ነው አምባገነንስ ነው? ህጋዊነትና አምባገነንነት ስለሚለያየ ነው። ህጋዊ ሆኖም አምባገነን አለ፣ ህጋዊ ሳይሆን ደግሞ አምባገነን ያልሆነ መንግስታት አሉ። በሌሎች ሀገራት ላይ እኮ ይታያል። ስለዚህ የትኛው ጋር ነው እርሱ በጠመንጃና በእንትን በህግ የማስተዳድር
መንግስት ሁልጊዜ አምባገነናዊ ነው። የትም ምን አይነት አምባገነን ነው የሚለው እንትን ላይ ነው እንጂ አምባገነን ምን አይነት አምባገነን ነው እሱን ስም እንሰጠዋለን አድረን ውለን